በዋናነት ለሶስት ዓመት አታክ ያደረገውን መንፈስ በዋናነት 3 ዓመት መነሻ ያደረገው ማለት ነው። ምልክቶቹን ያዩት ከዛ በፊት ሊሆን ይችላል። ውጊያን ያዩት ከዛ በፊት ሊሆን ይችላል። ከዛ በኋላ በቅርቡ ሊሆን ይችላል። ግን መነሻ ጠላት ያደረገው 3 ዓመት ቆጥሯል። ይሄንን ዋናውን ኃይል እግዚአብሔር ይመታል። አሜን። ያመነ ሰው አሜን ይበል። አሜን። ይሄንን ዋና ጠላት እግዚአብሔር ዛሬ ይመታል። አሜን። ይሄ ሰው በእውነት እግዚአብሔር ይወደዋል። ውስጡ ላይ እግዚአብሔርን የሚወድ ለሰዎች ተንኮል የማያስብ እያየው ነው። ይሄ ለማስተካከል አይደለም፣ በፈጣሪ ፊት ነው ያለው። ሰዎችን የሚወድ አንድ ነገር ለሰው ክፉ የማያስብ ሰው በቃ ለሰው ከማዘን ውጭ ብር ሰው ጠይቆ እንኳን የማይከለክል ሰው ማንኛውንም ነገር ከሰው ጋር ሊብላ ሊጠጣ የሚል ሰው ማለት እንደው በሱ ሃይማኖት ዘንድ ሰዎች እስኪኮንኑ ድረስ ለምን አንተ ሰዎችን ታቀርባለህ እስኪባል ድረስ ሰዎች ከውጭ ለውጭ እስኪያሙት ድረስ አንተ ሁሉንም እንደምታስጠጋው ሁሉንም እንደምታቅፈው ይባላል። እንደዛ አያለው። ባልቶ ይሻላል ግማሽ ባልቶ ይሻላል። አማና ነው እንዳልኩኝ በሶስት ዓመት ነው አሁን ኢማሙን ያጀመረኝ። እግዚአብሔርን ሲለምን ይችላል በፊት ከደገሙ በኋላ ነው እምቢ አለኝ። ስንት ዓመት? 3 ዓመት። አሁን እንዳልኩኝ 3 ዓመት ነው። እሳቸው ይምጡና ለእሳቸው እንጸልያለን። እኔና እናንተ 1 ደቂቃ ጸልየን የእሳቸው ይሁን ሰምቼ ነው ያመጡት። እሺ አንገት ልናገር በጌታ በኢየሱስም በባቢሎን ምድር ቤልን እቀጣለሁ የዋጠውንም ከአፉ አስተፋለሁ ብሎ እንደተናገረ ባጃጅ ውስጥ ሆናችሁ እጅ የምታነሱ መንገድ ላይ ቆማችሁ እጅ የምታነሱ እንዲህ ይላል። ወንበር ላይ ተቀምጣችሁ እጆቻችሁን ያነሳችሁ ቀጣይ ጊዜ ጠላታችሁም ተባርዶ በረከታችሁም ተለቆ በምስጋና በሁሉም ቦታ መቆም ይሁንላችሁ። ለችግር ለጣጣ ለመከራ ተረኛ የሆናችሁ ሰዎች ነገ ለመልካም ነገር ለምስጋና ተረኛ ሁኑ። እግዚአብሔር ይሰራል የምትሉት እጃችሁን እንደዛ ቦታ ይዘው እግዚአብሔር ይሰራል ነው ይሰራል ነው ያፈቅም ይሰራል አዋሳ ተነሱ አዋሳ እግዚአብሔር ይሰራል ነው አዋሳ